ሰላም የዩቲዩብ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። ዛሬ ደግሞ የምናወራው ስለ ሄሪ ፖተር ስለተባለው መጽሐፍ ስለጻፈችዋ ስለ ጄኬ ሮሊንግ ሲሆን እቺ የሄሪ ፖተር መጽሐፍ ደራሲ በነበረችበት ጊዜ ላይ በጣም ብዙ ችግሮች ነበራት። የተለያየ በጣም በቃ ኢቭን በሰፈር ውስጥ እንደዚህ መጽሐፍ ላውጣ ስትባሉ እቺ ልጅ አብዳለች እስከመባል ድረስ ደርሳ ነበረ። ግን ጄኬ ሮሊንግ ደግሞ ተስፋ አልቆረጠችም ነበረ። በሰዎች ንግግር ደንታም አትሰጣትም ነበረ እና እቺ ጄኬ ሮሊንግ ምን አደረገች? በአንድ ወቅት በገንዘብ ችግር ውስጥ በጣም ነበረች። ምን ታደርግ ነበረ? ልጇን ወደ ትምህርት ቤት በምትሸኝበት ታይም ላይ ሬስቶራንት ትገባና በጣም ርካሽ የሆነ ቡና ገዝታ መጽሐፎቿን እዛ ለመጻፍ ቁጭ ብላ ብቻዋን ያን ርካሽ ቡና እየጠጣች ትጽፍ ነበረ። ያው ጄኬ ሮሊንግ ምንም የሰዎች ጫና አይደርስባትም፣ ግን እሷ እጇን አልሰጠችም፣ ተስፋ አልቆረጠችም እና ትልቅ ደረጃ ላይ ደርሳ የሄሪ ፖተርን መጽሐፍ በማሳተም አንደኛ ሆናለች እና ያው ህልሟንም አልተወችም፣ ያሰበችውን ህልሟን አሳክታለች እና እሷ እንደዚህ አንድ አባባል ብላለች። በዚህ ሰዎች በተለያየ ነገር ሲሏት የሆነ አባባል ብላ ነበረ። ከዚህ አባባል ውስጥ እነግራችኋለሁ፣ ውድቀት ማለት መጨረሻ አይደለም፣ እንደገና ለመጀመር እድል ነው ትላለች። ይህ ማለት ምን ማለት ነው ካልን ያው መልእክቷ ለማስረዳት የፈለገው ሁኔታ ዛሬ ምንም ይሁን ህልምን አትተው፣ ትንሽ ትንሽ በመስራት ትልቅ ለውጥ ማሳየት ትችላለህ ትለናለች እቺ እንስት ጎበዝ ጀግና ሴት እና ይህን ነገር ከጄኬ ሮሊንግ መማር እንችላለን ማለት ነው። ያው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። አዳዲስ ስራዎች እንከሰታለን። ሶ ያው